ሰላም እንዴት ናችሁ? እንኳን ወደ ቤቷ ስቲው በሰላም መጣችሁ። እንግዲህ እኔ ከሀገር ቤት የምሰራላችሁ ቤተልሔም እባላለሁ። በጣም ቆንጆ የኬኔቶ አሰራር ዛሬ በፍጥነት የሚደርስ በአንድ ቀን ዛሬ አስባችሁ በማግስቱ እንደዚህ የፈላ ቆንጆ አይነት የኬኔቶ አሰራር ነው ዛሬ ማሳያችሁ። ቀለል ያለ ጣዕሙን በጣም የሚጣፍጥ ኬኔቶ ነው የምንሰራው። እንደዚህ አሳምረን ቆንጆ አድርገን እንሰራዋለን። ተወዱታላችሁ። በቀላል መንገድ ብዙ ግብአት ሳንጠቀም ግን የሚጣፍጥ ኬኔቶ እንሰራለን። አሁን ወደ ስራው እንግባ። አሁን እዚህ ጋር ምጣድ እያሰማሁ ነው። እሱ ላይ ገብሱን አያረኩኝ ቆላዋለሁ ማለት ነው። እንደዚህ አድርጌ ቆላዋለሁ ቃስ እያልኩ። እንደዚህ በቀላሉ በምጣድ መቁላት እንችላለን። አንዳንዴ በብረት ምጣድ ብቻ ነው አይደለ የምንቆላው፣ ግን በምጣድም እንደዚህ በቀላሉ እንደዚህ አድርገን መቁላት እንችላለን። ያው እንደዚህ ቆንጆ ሆኖ በቀዩ እየበሰለ ነው። ያው እጃችን ሳያርፍ ከማሰለው ቆንጆ ነው የሚሆነው። ይሄው እንደዚህ ቆንጆ ሆኖ በስሏል። ከዚህ በላይ ግን ከሆነ እህልነቱን ያጣል። ስለዚህ አሁን እያወጣሁት ነው። አሁን እዚህ ጋር ውሃ እያፈላሁ ነው። 2 ሊትር ውሃ ነው እያፈላሁ ያለሁት። አሁን እሱ ውስጥ ይሄኛውን እንጨምረዋለን። ገብሳችንን የቆላነው ማለት ነው። በጣም ፈጣን በአንድ ቀን አስባችሁ ወዲያው የሚደርስ የኬኔቶ አይነት ነው ዛሬ እንግዲህ የምንሰራው። አሁን ይሄ በደንብ እንዲፈላልን እናስቀምጠዋለን ማለት ነው። በብዛት የፈለገ ሰው ደግሞ እንደዛው ደግሞ አብዝቶ መጠቀም ይችላል። እንደዚህ ሲንተከተክ በየመሃሉ እንደዚህ ያማሰልን በደንብ እንዲዋሃድ ማድረግ። ይሄው እንደዚህ ቆንጆ ሆኖ እየተከተከ ነው። እንደዚህ ሲሆን ቆንጆ ነው የሚሆነው። ከውስጡ የእህልነቱ ወዝ በደንብ ስለሚወጣ ጥሩ ነው የሚሆነውና እንዲህ እየከደን በደንብ አድርገን ስናንተከትከው ይጣፍጣል። ይሄው እንደዚህ ቆንጆ ሆኖ ተንተክትኳል። ወደ 1 ሰዓት ተኩል ያክል አንተክትኬዋለሁ በደንብ እህልነቱ ከውስጡ እስኪወጣ ድረስ። አሁን ይሄንን ከድኜ ትንሽ ሰዓት እሳቱን አጥፍቼ አስቀምጠዋለሁ በረድ እንዲልልኝ ማለት ነው። እቃዬ ውስጥ ሳረገው በጣም ትኩስ እንዳይሆንብኝ። አሁን ቀዝቀዝ ትንሽ ስላለልኝ በእንደዚህ በማጥለያ እላዩ ላይ ደግሞ ጨርቅ አድርጌበት እንደዚህ አድርጌ አጠላዋለሁ። ይሄው እንደዚህ አድርጌ አጥልየዋለሁ። እንዲጨርቅ ስናረግበት ጥሩ ነው። በወንፊት ብቻ ሲሆን ከታች አሳሩ ይቀመጥብናል።
አሁን እንደዚህ አድርጌዋለሁ። አሁን ትንሽ ደግሞ በረድ እንዲልልኝ ደግሞ አድርገዋለሁ። ከዛ ነው እንግዲህ አንዳንድ የሚጨመረውን የምጨምረው። አሁን እዚህ ጋር ተወሰነ ቀረፋ አለኝ። ቀረፋውን ጨምርበታለሁ። ቀረፋውን አጥቤ ነው ያመጣሁት። ይሄን ያክል ቀረፋ ይበቃኛል። እንዲሁም ደግሞ እዚህ ጋር በጣም ያልሞላ የሻይ ሲኒ ስኳር አለኝ። ስኳር እንዲያፋላልኝ ስኳርም እና እንዲሁም ደግሞ ለጣዕሙም ደግሞ ጨምርበታለሁ። አሁን ይሄንን በደንብ አድርጌ ስኳሩ እንዲሟሟ አድርገዋለሁ። እንደዚህ አድርጌ በደንብ አሟሟውና ደግሞ መለሳለሁ። ይሄው ተመልካቾቼ ትንሽ በረድ ሲልልኝ መጥቻለሁ። አሁን ማልትን ነው የምጨምርበት፣ ማለት እንዲያፈጥንልን እሱን ነው ዛሬ ጨምሬ የማሳያችሁ። በዛሬ አስበነው ለነገ በጣም ቆንጆ አድርጎ ይሄ ያፋላልናል። አንድ ማልት ጨምርበታለሁ ውስጡ ማለት ነው። ይሄ ነው ፈጣን የሚያደርግልን። እንደዚህ አድርጌ ያስቀምጠውና ክድን አደርገዋለሁ። አሁን ለነገ በጣም ቆንጆ ያደርግልናል። ጣዕሙን ሁሉ ቆንጆ ያደርግልናል። እንዲሁም ደግሞ ያፋላልናል፣ እንደ እርሾ ይሆንልናል ማለት ነው። አሁን እቃዬን እንደዚህ ክድን አድርጌያት አስቀምጣታለሁ። ይኸው እንደዚህ ክድን አድርጌ አሁን እችኛውን ነገ ነው የምከፍተው። ነገ ስከፍተው በጣም ቆንጆ ነው የሚሆነው። እንደዚህ አድርጋችሁ ደግሞ በቶሎ የሚደርስ ደግሞ ኬኔቶ መስራት ይቻላል። አሁን ነገ ደግሞ ስቀዳው ደግሞ አሳያችኋለሁ። ይሄው ተመልካቾቼ በማግስቱ እንደዚህ በጣም ቆንጆ ሆኖ ደርሷል። አሁን እዚህ ላይ የሚጠጣበት ላይ ቀዳዋለሁ። በጣም ቆንጆ ነው የሆነው እና እንደዚህ እንደማፋያ ደግሞ የተጠቀምኩት ማልት በጣም ቆንጆ ነው የሚያደርገው እና በአንድ ቀን ውስጥ እንደዚህ በጣም ቆንጆ ኬኔቶ አሰራር ነው ያሳየኋችሁ። እስካሁን ደግሞ ስለተከታተላችሁኝ እጅግ አድርጌ ከልቤ ነው የማመሰግነው። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው